ከአንድ ሰዓት በፊት እግዚአብሔር ወደ ገነት ወይም ወደ ሲኦል ከመውሰዱ በፊት ማየት የምፈልገው ነገር ካለ የአፍሪካ ሀገር የዓለም ዋንጫውን ሲያሸንፍ ማየት በጣም ጥሩ ይሆናል። ምክንያቱም ይህ በአፍሪካ ሁላችንም በፍቅር የምንወደው ውድድር ነው። ሰንደይ ኦሊሴ በኦሎምፒክ የእግር ኳስ ወርቅ ያሸነፈ የመጀመሪያው የአፍሪካ ቡድን አካል ሲሆን ናይጄሪያ በአትላንታ 1996 ጨዋታዎች ታሪክ እንድትሠራ ረድቷታል። ነገር ግን የ51 ዓመቱ ተጫዋች በፊፋ የዓለም ዋንጫ ላይ ያንን ስኬት ለማየት አሁንም እየጠበቁ ነው። ከ1930 ጀምሮ 22 የዓለም አቀፍ የውድድር ዘመናት ተላልፈዋል። በወቅቱ አህጉሩን የወከሉት 49 ቡድኖች ሲሆኑ ከ13 አገሮች የተውጣጡ ቢሆኑም አፍሪካ ግን አንድ ግማሽ ፍጻሜውን አግኝታለች። ይህ ታሪካዊ ቦታ የመጣው ከ4 ዓመታት በፊት በኳታር 2022 ሲሆን ሞሮኮ በዓለም ላይ ሁለተኛዋ ትልቅ እና ሁለተኛዋ የሕዝብ ብዛት ያላት አህጉር አዲስ መሠረት በከፈተችበት ወቅት ነው። ይህ ማለት በ1970ዎቹ አንድ የአፍሪካ ሀገር በ2000 ዋንጫውን እንደሚያገኝ የተናገረው የብራዚል 3 ጊዜ የዓለም ዋንጫ አሸናፊ ፔሌ የተነበየው አፖክሪፋላዊ ትንበያ አሁንም እውን አልሆነም ማለት ነው። ትልቁ ጥያቄ ለምን ያህል ጊዜ መጠበቅ አለብን?